ከበደ ይባላል እና እኔ አጭር ነገር ነው። ባለፈው ሳምንት የዛሬ ሳምንት ማለት ነው መጨረሻ ላይ ልንወጣ ስንል ቆመን ባለንበት ሰዓት ነው የሚሰማችሁ የሚያማችሁ ቦታ ላይ እጃችሁን ጫኑና ተብሎ ሰው በተነገረ መሰረት እዚህ ጋር ከዚህ በፊት ምን እንደሆነ አላውቀውም። ምናልባት እንደ ተርፈ እንጨት ይሁን እና ከኩላሊት ወደ ሽንት ቧንቧ መሄጃ መስማት ላይ ይሁን አላውቀውም። ብቻ ሁሉ ጊዜ ስሜት ነበረ፣ የህመም ስሜት እና እጄን እዛ ላይ ጫንኩና ያው ጸሎት ተደረገ። ከዛ ጊዜ ጀምሮ እግዚአብሔር የተመሰገነ ይሁን እስካሁን ድረስ በቃ ምንም አይሰማኝም። ለጌታ ተወዳጅ ጌታ ሲከፍ አሁን በፊት የሚሰማ ስሜቶች ምን ነገር ነበሩ? እዚህ ቦታ ላይ ያው ሁሉ ጊዜ ይሰማኛል። እኔ ብዙ አመት ሆኖኛል። ሐኪም ራሱ ብዙ ጊዜ አልትራሳውንድ ምንም አልቀረም፣ ሲቲ ስካንም ያው ኦፕሬሽን ብዬ ብዙ ነገር ተደርጓል። በዛን ሰዓት እዚህ ጋር ይሰማኛል ስል እዛ ጋር ይሄ አልትራሳውንድ እንትኑንም እዛ ድረስ አይወስድም። ምን እንደሚከለክላቸውም አላውቀውም። ነገር ግን አሁን ባለፈው ጊዜ አንድ ቦታ አንድ ሰው ጸልዮልኝ ነበረ እና ድነሃል ነበር የተባልኩት። ግን ስሜቱ ነበረ እዛ የተመታ ግን ያው ተደመሰሰ ማለት ነው። ጌታ አክብራቸው የሚገርመው ሌላ ቦታ ነው የሚያክሙት እንጂ እዛ ጋር ያክሙ በፍጹም አልትራሳውንድ ፈለጊያው ነገር አለች አይደል? ይሄ ኩላሊት ምኑም ሳምባ ምኑም ያው ሳምባ ኦፕራሲዮን አኛለሁ የዚህም የሰይጣን ስራ ነው ብዬ ነው የምገምተው። ግን እዚህ ውስጥ ሲፈትሹ ምንም ሁሉም ኖርማል ተብሎ ሲጻፍ እዚህ ጋር ይሰማኛል እላቸዋለሁ። ብዙ ቦታ እዛ ቦታ ደርሶ ማንም እንትን አይልም። ራሱም መሳሪያውን ወደዛ ይወስዱ ምን እንደሚከለክላቸው አላውቀውም። ግን እግዚአብሔር ማጥቶታል። ለጌታ ያጨብጭቡ። ሃሌሉያ። በጌታ በኢየሱስም ፈውስ ይጽና በሉት። የሰላም እጅ ባንተ ላይ ይሁን በሉት። የክፉ እጅ ካንተ ላይ ይሰበር በሉት። በጌታ በኢየሱስም መርገም ከላው ላይ ይከልከል። በሽታ ከላው ላይ ይራቅ። የሚቃወመው ጠላት ሁሉ የተመታ ይሁን። ፍጹም በሱም በቤተሰቡ ላይ በኢየሱስ በትዳሩ ላይ በልጆቹ ላይ የእግዚአብሔር ጉብኝት ይቀመጥ። የእግዚአብሔር እጅ በላቸው ላይ ይገለጥ። የሚቃወማቸው መንፈስ ለዘላለም ይመታ። ፈውሱ በኢየሱስ ስም ይጸለይ። እስኪ በኢየሱስ ስም ወርባካችሁ፣ በኢየሱስ ስም ወርባካችሁ። መርገም ተሰበረ። የጨለማ ኃይል ተገለበጠ። የሰይጣን ምክር አፈረሰ። የእግዚአብሔር እጅ እንደዚህ ነው። ጌታ እንደሚያደርግ የሚያሳየኝ ቀበቶ እዚህ ጋር ተፈስተን ታጠቃኝ። እግዚአብሔር እንደሚስል ፍጹም ፈውስ ፍጹም መያዣ ይዞ ማለት ነው። የእግዚአብሔር እጅ ሲይዞ ነው አሜን። ሰላም እና ፈውስ በላይ ያደረገ ከተፋለ ተሰራ። ለጌታ ተራጨው ተባረክ። ለምን ጌታ ያደርገው ሳታ መልካምነት ፍቅር የመጣ መጮ ያምረኛል ቃላት ያጠረኝ ያደግነት ፍቅረት ያለኝ ጩጩ ይለኛል መዳኔን ሳስበው